ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። የሆነ እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንትን ራሴን ሳትኩራ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ስዳሽ ሶራሱ ቁስሉ ይታወቀኝ ነበር። ዘንዲታኝቼ ወዲ ጭንቅላቴ ማለት ነው እንደዚህ ያደርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም ማለት ነው ስሜት ተጣል ምን ግን ምንድነው በስድስተኛ ቀን አብይን ስል ምንም ነገር የለም። ከጎኔም ርሳለ ከጎኔም ልዩተር ትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት እና ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ የተላቀስ ልያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች ቁምጣዬን ደግሞ ያላስለበሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት። የለበስኳት አንድ ቀሚስ ነበር እና ቁምጣ ከስር ለብሼ ነበር የለበስኳት። በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው። ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ። ከዛ ሲሄዱ እኔ አልሰማማ እንትን አለልም በቃ አንቺንስ ገላጌ ተገኘ ብላኝ ለኛ ደህል እንደውዬ እርጉኛ አላውቀውም ነገሩን እንዳልጠይቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኙ። ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ ሌባ ወስዶብኝ ነው እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚል ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር አይነት ነገር ነው እሱን አለበሰኝና በቃ ለልጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለችኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል አለብኝ። እብዶንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ያርኩኝ የሆነ የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ለሰር ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ ማርፊ ሰጡ እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶችንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘርት
ትሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን እያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ ያጽናናችኝ እንበይን እያበስ እዚህ በፊት ከደምቢዶሎ ወደ አማራ ክልል ሲጓዙ የተጠለፉት ተማሪዎች ከዛ ውስጥ የተገኘችው ከስንት ዓመት በኋላ የተገኘችው እቺ ነች እና በጣም ነው የሚያሳዝነው። ጃውን በህይወት አለች። ብዙ ታሪክን ማውጣት ትችላለች። ታፕ ኮፒ ሊንክ ሼር አድርጉ እስቲ። ትግስት ነይ ግቢ። ታፕ አድርጉ። ስትገቡ ሚውት አድርጉ። ችግራችሁ ይሄ ነው። ኦኬ አለ ብላለች እንዴ የሷ ቪዲዮ እጄ ላይ ነው ያለ የሷ ቪዲዮ አሰማለሁ በኋላ ላይ እኔ ሙሉ ቪዲዮ ሰምቻለሁ። ደሞ እስከ 12ኛ ክፍል የተፈተነችው ጀዋር ማመር ስሪጂና አንብቢ ካላየሽ ጀዋር ማመር እሱም ራሱ ፖስት አድርጓል። እኔ እኮ ሙሉ ቪዲዮ ሰምቻለሁ ወይስላል እና ታዲያ ምንድነው ያለችው እዛ ላይ የደም እሷ እኔ የደም ቪዲዮ ኦኬ ቪዲዮቹን ሂጂና ጀዋር ስሪ ያለውን ቪዲዮ የዛንም ያሁኑንም ሁሉንም መረጃ ከደምቢዶሎ የተጠለፉት ተማሪዎች ብሎ ጽፏል። ሂጂና አንድ ጥያቄ ልጠይቅ ካልጁ ከአፍ እኔ ደምቢዶሎ ዩኒቨርሲቲ ውስጥ ካደረገች በኋላ ወደ ሐዋሳ እንደሄደች ብዙ መረጃ እየወጣ ነው ያለው እንሰማለን። ደምቢዶሎ ዩኒቨርሲቲም መግለጫ ሰጥቷል። አንብበሃል? ምን ብሎ ነው መግለጫ የሰጠው? ቡካን የምትፈልግ ፋርማሲ ተማሪ የነበረች 8 ዓመት በላይ ልጅ ናት። ማን እንደጠለፋት ማን እንደሆነ ግልጽ አላረገችም። ጫካ ውስጥ ነበርኩ ለአመት ለ6 ወር አለች። ሁላችንም ሰምተና እኔ ኢቢኤስ ላይ ሰምቻለሁ። እመኝኝ አንቺ ሳታልፊ በዘርሽ በርግጠኝነት መነገር በስነ ስርዓት ታወራለህ። ኖ በስነ ስርዓት ታወራ። አሁን ባዞይ እኔ ስለ ዘርኝነት አላነሳው አንቺ በዘርሽ ይደርስብሻል። ሚዲያ ላይ ገላሎ ምናምን የሚባለው ሰራም እዚህ እኔ እዚህ ላይ ስለ ዘረኝነት አላነሳውትም። ስለ እውነት ያወራው ነው። አሁን ደግሞ ሚዲያ ላይ ራሱ ገብቼ አይቻለሁ። ደምቢዶሎ ዩኒቨርሲቲ ራሱ መግለጫ ሰጥቷል። ደምቢዶሎ ዩኒቨርሲቲ ፋርማሲስት የለውም እንዴ? ምን እኔ የዛ ግቢ ተማሪ እኮ ነኝ። የፈለክ ሰው ጠይቀው። እኔ የዛ ግቢ ተማሪ የአካውንቲንግ ተማሪ ነበርኩ ነኝ። በኮሎራ ምክንያት ነው እኛ 2012 አቋርጠን የገባ ነው እንጂ እንተዋወቃለን። እዛ ግቢ ውስጥ ያለ ተማሪ ደግሞ ለመጀመሪያ ጊዜ ዩኒቨርሲቲው የተቀበለው ተማሪ 1500 ተማሪ ነው። ሁላችንም እንተዋወቃለን። እንደ ሌላ አጀንዳ ይዛችሁ ህዝብና ህዝብ አታባሉ። አያስፈልግም። ከዛ አንስቷት አዲስ አበባ ያመጣ ሰው አታውቅም እንዴ? ምን ያረጋል? ፖለቲካ ምን ያረጋል? እውነት ብትናገሩ ምን ችግር አለው? ዩኒቨርሲቲ ማለት እኮ ፌደራል ነው። ባዘይ ይሄንን አቀናጅቶ ያቀረበ ሚዲያ በህግ ይጠየቃል። ለምን? ፌደራል ራሱን የቻለ ስለሆነ ዩኒቨርሲቲ ስሙ እየጠፋ ስለሆነ እኔ ለስሙ አይደለም ለእውነት ነው እየተናገርኩ ያለሁት። ዩኒቨርሲቲ ራሱ አይለቅም። እኔ ጠበቃ አይደለሁም። ብዙ ነገር እናቃለን። ጠፋ ሲባል የዛሬ ከ5 ዓመት በፊት ነው። 7 ዓመትም አልሞላም። ጠፋ ሲባል ጆሌን ልጆች ተጠለፉ ጠፉ ሲባል ስንት ነገር እየተወራ ነበረ። አዶን ነው እኔ ልጆቹ ጠፍቷል ይኑሩ አላቅም። ማቆ ነገር የለኝም። ይጥፉ ይኑሩ አላቅም። እኔ እውነት ለመናገር ማለት ነው። እና እውነት ኦኬ የደምቢዶሎ እውነት ነገር ላይ እናወራለን እንጂ ስለ ቤት ማነሳት አያስፈልግም። ወሊ እየሰማሽኝ ነው? ሌላ ነገር ነው። እየሰማሽኝ ነው? ሌላ ነገር ነው። እየተደማመጥን እየሰማሽኝ ነው? እየተደማመጥን
ኦኬ ለምንድን ነው የደምቢ ዶሎ ዩኒቨርሲቲ ለምንድን ነው መግለጫ ያወጣ? መቼ አሁን ነው ዛሬ ይሄው ቲጂ እንደዛ እያለች ነው ያ መግለጫ ያወጣው እኮ በዛ ሰዓት የፋርማሲስት ተማሪ የለውም ደምቢ ዶሎ ዩኒቨርሲቲ ብሎ ነው ያወጣ። ገብተህ ማየት ትችላለህ፣ ማንበብ ትችላለህ። በዛ ታይም ልጅቷ ባለች መቼ ነው መግለጫ ያወጣ ዩኒቨርሲቲ ገልገለ ከናማ ዳንኤል ተስፋይፋ ሚዲያ ዘገበታራ እንዴት ሚዲያ ዘገበታራ እኮ ለምን አወጣ ነው መግለጫ? እሱን የማይመለከት ሐዋሳ ከሆነች ከተማረች ለምን አወጣ እሱ? ኖ እንደዛ ይባል። አንድ ዩኒቨርሲቲ ተራ ጠብቁ ፕሊዝ። ዩኒቨርሲቲ ቅርና አንድ ግለሰብ ራሱ ስሙ እየጠፋ ለምን ድምጽ አይሆንም አይባልም። እንደዚህ ስሙ እኮ እየጠፋ ነው። የዩኒቨርሲቲ እኮ እየጠፋ ነው። ስሙ እየጠፋ ነው። በዛ ታይም ራሱ ዩኒቨርሲቲው እስከሚዘጋ ራሱ ስንት ሰው ይሞለታል። ግን እውነት ደግሞ አይደበቅም። ዩኒቨርሲቲው እስከ ዛሬ ቆሞ ነው ያለ። አፈርቤሽ ሴት ነሽ አንቺ። ሳደቡ ከሆነ አውርዳቸዋለሁ። ስድብ ከሆነ ገላለሁ እንደዚህ ያረጋለሁ ሳይሆን ንግግር ዩኒቨርሲቲው መግለጫ ያወጣው ዋን አውርዳቸዋለሁ። እሷ እያወራች ነው። አውርዳቸዋለሁ። ሚት የምታነሱ ከሆነ ተራ ጠብቁና ትናገራላችሁ። ቀጥይ አንቺ ወሊ ቀጥይ። ኦኬ የለችም። ቶሎ ቀጥል። ያውሩ ኦኬ ወሊ አንሽ ለሌላ ሰው ድልስት ዳሱ ቀጥል። እሺ ይቋዳት የማን ድምጽ ነው የሚሰማው? ሞት አርጉስት እኔ አንድ ሁለት ሐሳቦችን ነው ማንሳት የምፈልገው። አንደኛ ከመጀመሪያው የደምቢ ዶሎ ዩኒቨርሲቲ ተማሪዎች ተጠለፉ ወይ ታገቱ የሚለው ራሱን የቻለ ፖለቲካ ነበረው በዛን ሰዓት ብዬ ነው የማስበው ነው። ምክንያቱም አዛት ታይም አሁን ፋኖ ብሎ የተፈጠረው ኃይል የለም። መንግስት ደግሞ ሻኔ ብሎ መጠራውን ኦላን የመምታት የማጥፋት የዲፋሜሽን ስራ ሲሰራ ነበር በዛቱ። ይሄን ተጠቅመውበታል ባይነኝ ነኝ። ታስታውሱ እንደሆነ የተለያየ ዜና በተለያየ ቋንቋ ነው ስትላለፍ የነበረው በዛን ሰዓት። ልጆቹ የማን እንደሆኑ አይታወቁም። ቤተሰብ አነጋገርን ይላሉ እንጂ ቤተሰብ አላየንም። እነዛ ልጆች ደግሞ ተይዘዋል ወይ ደግሞ አስለቅቀነዋል ብሎ መከላከያ ዜና ሰርቷል። ልጆቹን አላየናቸውም። አንዴ 6 ነው የቀረ፣ አንዴ ምንድነው የቀረ፣ ብዙ ነገር ነው ሲሰማ የነበረው በዛን ሰዓት። ያ የተቀነባበረበት ምክንያት ነበረው ባይነኝ እኔ እንደ አንድ ሰው እየተከታተልኩ ስለነበረ። ከዛ በኋላ ቆይቶ አሁን አጀንዳው ከተዘጋ በኋላ የአማራ አክቲቪስት ነን ተባዮች ደግሞ ፖለቲካ አድርጎ በጣም ተጠቀሙበት። የኛ ልጆች እንደዚህ ነው በዘራቸው ብቻ አማራ በመሆናቸው ብቻ ታገቱ፣ እንደዚህ ሆኑ ምናምን ብዙ ፖለቲካ ተሰራ። ሰላማዊ ሰልፎች ወጡ ምናምን ብዙ ነገር ነበር። መልሶ ወደ መንግስት ተገለበጠ። ፖለቲካው መንግስት ራሱ ነው ያቀናበረው ባይነኝ እኔ በዛ ሰዓት ተመልሶ ወደ ራሱ ተከረበተ ፖለቲካው። አሁን እቺ ልጅ አልተጠለፈችም ነው የምትለው? ቆይ ወደሷ እና ውሸት ነው የምትለው? አንተ ለምን እቺ ልጅ እውነትን መደበቅ ትፈልጋለህ? እንዴት ቅንብር እንደሆነ እንዴት ውሸት እንደሆነ ይሄን ሁሉ አመት ቆይታ የት ቆይታ ቪዲዮ አሁን ወጣ። አንድ ሁለተኛ እንደዚህ የተደረገች ሴት በፌሮ 6 አይነት ፌሮ ነው እንትን ያረጉብኝ። 6 ሰው ነው የደፈረኝ። ራቆቴን ነው ከጫካ ውስጥ ወጥቼ ከተማ የገባሁኝ። ምታወራቸው በሙሉ ለማመን የሚከብዱ ነገሮች ናቸው። አንድ ለማመን የሚከብዱ ነገሮች፣ በጣም የተጋነነ ውሸት የተሞላበት ነው። አንድ ሁለተኛው
እቺ ልጅ ይሄን ሁሉ ጊዜ ቆይታ በጣም በአሪፉ ካሜራ ቪዲዮ ተሰርቶ ዶክመንተሪ ነው የታየው እንጂ እሷ ራሷን ቀርጻ አይደለም በዛ ሰዓት። አሁን ተቀርጾ የቀረበው የሷ ታሪክ ነው በቪዲዮ የተለቀቀው። ያ ሲደረግ አንድ ኢቢኤስ ለምን ያንን ቪዲዮ ማስወጣት አስፈለገው? የህዝብ ሚዲያ ነው፣ ሚሊየን ሰው የሚያየው ሚዲያ ነው። ይሄ በጣም ወደ ሌላ ፖለቲካ እንደሚቀየር ሌላ ነገር ይዞ እንደሚመጣ ራሱንም ሊያስጠይቀው እንደሚችል በደንብ ጠንቅቆ ያውቃል። ኢቢኤስ ሆን ብሎ ነው ይሄንን ነገር ስታስብ ያመጣው። አንድ አሁን ጨርሰናል መሰለኝ። ቆይ ጠብቅ ጠራን ጠብቅና ታወራለህ። ሮቤል ለኛም ቻንስ ስጠን። እኔ ቪዲዮ የልጅቷን እውነት ለመደበቅ ሳይሆን የተቀነባበረበትና የቀረበበት አካሄድ አንድን ህዝብ እንደለመዱት አረመኔ አድርጎ የማቅረብ አንድ። ሁለተኛ ዘመድኩን በቀለ ልክ ቪዲዮውን ወስደው ምን አለ ይሄንን ጠቅላላ ፋኖን ቁጭ አስደረጋችሁ እያሳያችሁ እንደ ቤንዝል ነው መጠቀም ያለባችሁ ብሎ ነው ስተነተነ የነበረው እንትኗን ፖለቲሳይዝ ለማድረግ ካላቀረቡት በስተቀር እቺ ልጅ እውነተኛ እንደዚህ አይነት ደሱ አሁን እሷ እያለቀሰች የመንግስት ሚዲያ ነው ያቀረበው። አንተ ለምን ውሸት ነው ትላለህ? ለምን የዚህች ሴት ሀቅ መደበቅ ትፈልጋለህ? ምክንያቱን እየነገርኩህ ነው። ምክንያቱ እሷ ሰው ነው እየተጠቀመባት ሚዲያ ነው እየተጠቀመባት ያለው እንጂ ምናልባት በተለያየ ጉዳይ ያስረገዛት ሰው ጥሏት ጠፍቶ ህይወት ከብዶባት ምናምን ብዙ ነገር ሊሆን ይችላል። እኔ ይሄ በታሪክ ይሄ ተጠንቶ እንደገና ምክንያቱም ሐኪም አለ እኮ ባይዘው እቺ ልጅ ማይጸኗ ይመረመራል። ምክንያቱም ወደ ህዝብ ፖለቲካ እየመጣ ነው አጀንዳው። ማይጸኗ ይመረመራል። እያንዳንዱ ዶክመንቷ ይመረመራል። እዛው ለጋ ዩኒቨርሲቲ ደምቢዶሎ ዩኒቨርሲቲ እንደነበረች እንዴት እንደታገተች መቼ እንደተለቀቀች ዩኒቨርሲቲው አሳክሞኛል ብላለች። የታከመችበት ሐኪም ቤት ሁሉም ነገር ይወጣል። ያኔ ዛሬ ፖለቲሳይዝ ለማድረግ ወይ ደግሞ በጭፍን እውነት አላት እንደዚህ ሆነች ብለን ለማልቀስ ምን ቾክለው መግቢያ የለንም። ይሄ ነገር ተራ ነገር። ኦኬ ቴንክ ዩ ለሌላ ሰው እድል እስቲ